ሰላም ጤና ይስጥልኝ። እንዴት አላችሁ? በያላችሁበት ይህ ቪዲዮ የሚደርሳችሁ ሰዎች ሼር፣ ኮፒ ሊንክ፣ ኮመንት፣ አስተያየት በመጻፍ እንዲሁም ሪፖስት በማድረግ ተባበሩኝ ዘንድ ላሳስባችሁ እወዳለሁ። ተወደደም ተጠላም አንድ ሀገር የምትሰራው በተማሩ ሰዎች፣ እውቀት ባላቸው ሰዎች፣ ክህሎታቸው በዳበረ ባደገ በተሻሻለ እንዲሁም አመለካከታቸው ጭምር በተገሩ ሰዎች ወይም ደግሞ ስሜታቸው በተገራ አመለካከታቸው በተስተካከለ ሰዎች የተማሩ ዜጎች እንደሆነ ሁላችንም አምን ልንግባባ ይገባል ማለት ነው። ለዚህ ደግሞ ትክክለኛ እውቀት፣ ክህሎትና የተገራ አመለካከት ይኖረን ዘንድ የትምህርት ማረጋገጫ ስርዓት እጅግ በጣም አስፈላጊ ነው። የትምህርት ጥራት ማረጋገጫ መርሆች የሚባሉ ወይም ደግሞ ምሰሶዎች የሚባሉ ሶስት መሰረታዊ ነገሮች አሉ። እነዚህ ሶስት መሰረታዊ ጉዳዮች አንድ የትምህርት ተቋም ማሟላት ይጠበቅበታል። የመጀመሪያ የምናየው የትምህርት ግብዓት ማለት ነው። ግብዓት ሲመነዘር ወይም ደግሞ ሲተነተን ብቁ መምህራን፣ ብቁ የአስተዳደር ሰራተኞች፣ ብቁ እርሳነ መምህራን፣ ብቁ አመራሮች ያስፈልጋሉ። ዘመናዊ መጽሐፍት ያስፈልጋል። ዘመናዊ ዲጂታል ላይብራሪ ያስፈልጋል። ላብራቶሪዎች በዘመናዊ መንገድ መደራጀት ይጠበቅባቸዋል። የተሟላ የመማሪያ መጽሐፍና በጀት ያስፈልጋል። ከግብዓት አንጻር ዋና ዋናዎቹ። ከሂደት ፕሮሰስ አንጻር ደግሞ ውጤታማ የመማር ማስተማር ስልት፣ ፍትሐዊ የምዘና ስርዓት፣ የተማሪዎች ድጋፍና መልካም አስተዳደር። በዚህ ውስጥ በጣም በርካታ የሚታዩ ክፍል ውስጥ የሚካሄዱ የመማር ማስተማር ሂደቶች በርካታ ሂደቶች አሉ። እነዚህን ጀስት ውጤታማ ከማድረግ አኳያ ስራዎች መሰራት አለበት ነው። ሶስተኛ ለምናየው ውጤት የላቀ እውቀት፣ ክህሎትና ስነ ምግባር ያላቸው በገበያ ላይ ተወዳዳሪ መሆን የሚችሉ ምሩቃንን ማፍራት ስንችል ወይም ደግሞ በየደረጃው የሚያጠናቅቁ ተማሪዎች የላቀ እውቀት፣ የላቀ ክህሎትና የላቀ ስነ ምግባር ይዘው ሲያጠቃልሉ እነዚህ የጥራት ማረጋገጫ ዋና ዋና ምሰሶዎች ናቸው ብለን ልንናገር እንችላለን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።